ካስማ ነው የጀግኖች አርማ ያለበት የጽናት ፊርማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውድ ቤተሰቦቼ፣ ሰላማችሁ በያላችሁበት በዘዘት ይበል። ወዳችሁና ፈቅዳችሁ ወደ ቻናል መጣችሁ ላይክ፣ ሰብስክራይብ፣ ሸር ስለምታደርጉኝ እጅግ አርጌ አመሰግናለሁኝ። የዛሬው ርዕሴ ቢላል ኢብኑ ሪባህ ካስማ ነው የጀግኖች አርማ ያለበት የጽናት ፊርማ። ጥቁር ውብ አብረቅራቂ ባንዲ ቃል ወኔና ራቂ አሐዱን አሐድ በሚል ቃል የሁሉም ልብ ይሰረቃል። ዛሬም ቃሉን ሳነሳው ቢላል ነው ቀድሞ የሚደርሰው፣ ቢላል ነው ቀድሞ የሚወሳው። ስቃይ ሳያሸንፈው አንድዬ እየደገፈው ስንቱን መከራ ችሎ ተውሂድን ተቀብሎ ካዕባ ላይ አዛን አሰማ። ቢላል ነው የትግል ካስማ። ትናንትና የሰውነት ክብር እንኳን አልነበረውም፣ አንድ እንደ ዕቃ ይገዛ ይሸጥ ነበር። ዛሬ ግን እሱ ለተቆጣው ከሰባት ሰማይ በላይ ያለው የዓለማቱ ጌታ ይቆጣል። ናቁት ባሪያ ነው ብለው ብዙ ሰው ጠልቶት ታገለው። እሱ ግን ስንቱን ዘረረው፣ ለድል ነው የተፈጠረው። ሲናገር አንጀት ይቆርጣል፣ ለቁጣው አላህ ይቆጣል። እሱ ቢላል ይባላል። የጽናት ምልክት፣ የሀበሻ ኩራት፣ ውብ የትግል አርማ፣ ደማቅ ጥቁር ማብራት። የቢላልን ታሪክ ምን ብዬ ላብራራው? በእኔ አቅም አይሆንም፣ ስሙን ብቻ ልጥራው። በዘመናት መሃል ስሙ የማይሰለች የተውሂድ አርማ ነው፣ ለሽርክ የማይመች። ያየህ የነቢይ ደረሳ፣ ጥቁር አንበሳ፣ ጀነት ሙሽራው፣ ባለውብ ሚናራው ቢላል ይባላል። ከዕለታት በአንድ ቀን ቢላል ሰልማን እና ሱኸይብ በተቀመጡበት ካጠገባቸው አቡ ሱፊያን ከመስለሙ በፊት አለፈ። አቡ ሱፊያን ባዩ ጊዜ ከፍላቸው ለከፊላቸው የአላህ ሰይፍ ከአላህ ጠላት መያዝ የሚገባትን አልያዘችም ብለው የቁጭት ንግግር ተናገሩ። ይህ ንግግራቸው ታላቁና በላጭ ሰሃቢ አቡ በከር ሰምተዋቸው ነበርና የቁረይሽ ሽማግሌዎችና አለቃቸው ለሆነ ሰው እንዲህ ትላላችሁን አሏቸው። አቡበከር ግን ሲያስበው ለወንድሞቹ የተናገረው ንግግር ስህተት እንዳይሆን አስጨንቆት ወደ ነቢዩ ሰለላሁ ዐለይሂ ወሰለም የተከሰተውን ነገራቸው። እሳቸውም አቡበከር ሆይ አስቆጥተሃቸው ከሆነማ በእርግጥም ጌታህ አስቆጥተሃል ማለት ነው አሉት። አቡበከርም ተመልሶ በመሄድ ወንድሞቼ ሆይ አስቆጣኋችሁን? አስቀይማችኋለሁን? ሲሏቸው ወንድማችን ሆይ አላስቆጣሃንም፣ አላህ ይዘንልህ አሉት። ወንድማማችነት በተውሂድ ሲጣመር፣ ለአላህ ተብሎ በግልጽ ሲጀመር፣ በሐቀኛው መርህ በእውነተኛ መስመር ግልጽ ግንኙነት እንዲህ ነበር። ግን በአስመሳይነት ስንቱን ተሰበር። አቡ ሶፊያን የቁረይሽ መኳንንት ነው። አቡበከር ታላቅ ሶሃቢይ ነው። እነዚህ ደግሞ ቢላል ሐበሺ፣ ሰልማን ፋሪስ እና ሱሃይብ ሩሚ ሶስቱም ከአረብ ውጭ ናቸው። አቡ ሶፊያን በጎሳው ቢተልቅም አቡበከር ደረጃው ከፍ ቢልም እነዚህ ምስኪንና ደካማ ሙስሊሞች ከተቆጡ የዓለማት ጌታ የሆነው አላህ ሊቆጣ ነው። ሚስጥሩ ይህ ሰዎች በዘራቸውም ይሁን በቀለማቸው የማይመዛዘኑበት እስልምና ነው። ሁሉም የሚመዘነው ለአላህ ባሪያ ፍራቻ ልክ ነው። አላህ እንዲህ አለ፣ አላህ ዘንድ በላጫችሁ አላህ ይበልጥ ፈሪያችሁ ነው። በዚህ መመዘኛ ደረጃው ከፍ ያለው ወደ አላህ የቀረበ የሆነ ሰው እሱን የሚያስቆጡት በአጠቃላይ አላህ ይቆጣባቸዋል፣ እሱን የሚዋጉት አላህ ይዋጋቸዋል። አላህ በመልእክተኛው አንደበት እንደተናገረው የኔ ወዳጅ ጠላት አድርጎ የያዘ ሰው በእርግጥም ጦርነት አውጅበታለሁ። እንደሚታወቀው ሱኸይብ እና ቢላል መካ ውስጥ በእስልምናቸው ሲሰቃዩ ነበር። ከጊዜ በኋላ ሹዐይብ ያለው ሀብት ንብረቱን
አስረክቧቸው በራሱ ንብረት ራሱን ነፃ በማውጣት ወደ መዲና ተሰደደ። ቢላልም ከነበረበት ስቃይና መከራ ይህንኑ ታላቅ ሰሃቢ አቡበከር ገዝቶ ነፃ በማውጣት ነፃነቱን እንዲያገኝ አደረገው። ሆኖም ግን አቡበከር ለቢላል ከነበረበት ስቃይ በገንዘቡ ገዝቶ ነፃ ያወጣው ሰው ቢሆንም በአንዲት ንግግር እንኳን እሱን እንደሚያስቀይም አይፈቀድለትም። አቡበከር ከነበረበት መከራ ያዳንኩት እኔ ነኝ፣ ከፈለገ ለምን አይቀየምም አላለም። እንዲያውም ንግግር ያስቆጥቶት የሆነ እንዴ ብሎ በመስጋት ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄዶ ጠየቀ። ይህ ነው የአላህ ባሮች ባህሪ። የምናበላችሁ ለአላህ ውዴታ ብቻ ነው። ከናንተ ዋጋንም ማመስገንንም አንፈልግም። ትናንትና በባሪያነት ህይወት እንደ ዕቃ ሲፈልጉት እየገዙት ሲፈልጉ ይሸጡት የነበረ ቢላል ዛሬ ላይ በእስልምና ልቆ ከሰሃቦች በግንባር ቀደምትነት የነብዩ ሰለላሁ ዐለይሂ ወሰለም ሙአዚን ከመሆን አልፎ የጀነት ሙሽራ መሆን በምድር ላይ እየተራመደ የተመሰከረለት እንቁ ነው። ትላንትህን ትተህ ዛሬህን አሳምር፣ አይጠቅምህም እርሳው የትዝታ ክምር። ትልቁ ሰሃቢ አቡ ሁረይራ ቢላልን በጀነት የተበሰረለት ሐዲስ እንዲህ ሲል ይናገራል። ቢላል ሆይ እንዲያው በእስልምና ውስጥ ይህ ነው ብለህ የምትከጅለው ስራህ ንገረኝ አሉት። የአላህ መላእክተኛ ሆይ ይህንን ጥያቄ ለምን ጠየቁኝ? ምን ተከስቶ ነው ለሚለው ውስጣዊ ጥያቄ ቀጥለው ምላሽ ሲሰጡት እኔ ጀነት ውስጥ ከፊት ለፊት ሆነህ የጫማህን ኮቴ ሰምቻለሁኝ አሉት። ቢላልም ከተውሂድ በኋላ ከሚሰራቸው ኢባዳዎች ለየት ባለ መልኩ ማዕረግ ካሰጡኝ ብሎ የሚገመተው ስራውን ነገራቸው። እኔማ ይህ ነው ብዬ የምከጅለው ስራ የለኝም፣ ብቻ ግን በቀንም ይሁን በማታ ክፍለ ጊዜ ውድኡ አላደርግም። በዛች ውድኡ አላህ ያግራልኝን ያህል ብሰግድበት እንጂ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቢላል ይህንን ትሩፋት ያገኘው ከውድኡ በኋላ በሚሰግዳት ሰላት ምክንያት መሆኑን በዝምታቸው አረጋገጡለት። በዘርህና በቀለምህ ከፍ ዝቅ የማትደረግበት፣ በቋንቋህና በብሔርህ የማትጸደቅበት፣ የማትወገዝበት፣ ሁሉም የሰው ልጅ በእኩል መነጽር እየታየ ከዓለማቱ ፈጣሪ ከጌታቸው ጋር ባላቸው ቅርበት ልክ ማንነታቸው የሚመዘንበት ህይወት እሱ እስልምና ነው አለ። የአረቦች አለቃ ከሆኑ ከቁረይሾች ደግሞ የተዋህደው አቡ ጀህል በክህደቱ ጀሃነም ሲወረወር ከሀበሻ ምድር በባርነት ተሽጦ በመሄድ የአረቦች ባሪያ የነበረው ቢላል በእስልምናው ምድር ላይ እየተራመደ የጀነት መሆኑ ይመሰከርለታል። አላሁ አክበር። አላህ እኛንም ጀነትን የሚመሰከርልን አላህ ያድርገን። በአላህ መንገድ በቀጥተኛው መንገድ የምንገዛ አላህ ያድርገን። የቢላል ሲነሳ ታሪኩ ሆድ ያባባል። ሐቂቀትን እንደ ባሪያ እየተገዛ እየተረገጠ የኖረ እየተሸጠ እየተለወጠ የኖረ ሰው አሁን ላይ ግን የጀነት ሰው ተብሎ የጀነት ሙሽራ ተብሎ በምድርም ላይ ሐጅና ዑምራ ሲደረግ በየትም ቦታ ላይ እሱ ሳይወሳ ተነስቶ አያውቅም። አላሁ አክበር። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦቼ ይህንን ታሪክ እንደሰማችሁ እንደወደዳችሁት አልጠራጠርም። ከወደዳችሁት ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ላይክ ሼር እያደረጋችሁም አበረታቱኝ። የኔ ገዳፊዎች ካላህ በታች እናንተ ናችሁና አመሰግናችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። አላህ ሀገራችንን ሰላም ያድርግልን። በሰውም ሀገር በስቃይም ያሉ አላህ ፈረጃውን ቅርብ ያደርግላቸው።
ሀገራችንን ሰላም አድርጎልን በሀገራችን የምንደሰት ያደርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።